በአንድ የስራ ውስጥ ዋትስ ማይክሮ ማኔጅመንት ኤንድ ዴሌጌሽን እነዚህ ሁለት ኮንሰፕቶች በስራ ዓለም ወይም ደግሞ ለሊደርሺፖች ማወቅ የሚኖርባቸው ስራቸውን ወይም ደግሞ ቢዝነሳቸውን ለማሻሻል በስራ ሂደት ውስጥ የተሻለ የስራ ኤንቫይሮንመንት ለመፍጠር ማወቅ የሚኖርባቸው ወሳኝ ግዴታዎች ናቸው ያምናለሁኝ። ስባለው ካሊ ሰሎሞን ፍሮም ኢኬሲኤስኤን ማርኬቲንግ። እንግዲህ ዛሬ የምንወያየው ስለ ማይክሮ ማኔጅመንት ኤንድ ዴሌጌሽን ይሆናል። እንግዲህ ዋትስ ማይክሮ ማኔጅመንት? ማይክሮ ማኔጅመንት ማለት የስራ ኃላፊዎችን የሚመለከት ሲሆን በስራ ህይወት ወይም ደግሞ በስራው ዓለም ላይ ማይክሮ ማኔጅመንት ማለት በተፈጥሯቸው አንዳንድ ሰው ወይም በባህሪያቸው እያንዳንዱን ስራ የመስራት ፍላጎት ያላቸው ሁሉም ስራ ላይ እኛ ካልገባን ብለው በእያንዳንዱ ሩቲን ታስኮች ላይ ኤቭሪ ዳይ ኤቭሪ ሚኒትስ ወይም ደግሞ እያንዳንዱ ታስክ ያለኛ እውቅና መሰራት የለበትም ብለው የሚያምኑ ፖዚሽናቸው ላይ ሆኖ ነገር ግን ሁሉም ስራ ላይ አሳውቁኝ የማለት የማያሳሰብ ሂደት ያላቸው ሰዎች የሚያከናውኑት ተግባር ማይክሮ ማኔጅመንት ይባላል። እንግዲህ ይሄ ሲባል ስትራክቸሩም ሆኖ ግን ነገር ግን አልፎ ስትራክቸሩንም አልፎ እያንዳንዱን ሂደት እኔ ካላወቁት ያለኝ እውቅና የሚል የስራ አሰራር ሲሆን ቤዚካሊ ኢንከሬጅ አይደረግም። አንደኛ ስትራክቸራል ሊሆን አይችልም። ሁለተኛ የመጀመሪያው ነገር ሰዎች ዲሳቲስፋክሽን ወይም ደግሞ ይሄ ጥሩ ያልሆነ የስራ ኤንቫይሮንመንት ይፈጥራል። የሰው ልጅ በባህሪው በእያንዳንዱ ነገር ኮንትሮል ለማድረግ ስትሞክር ምቾት አይሰጥም። ምን ይፈጥራል? እዚህ ጋር ኔጌቲቭ ሜንታሊቲ ነው የሚፈጥረው። እኔ ጋር እምነት የለውም ብሎ ያስባል። ወይም ደግሞ በእያንዳንዱ ነገር ላይ ኤቭሪ ታስክ ኤቭሪ ሮል ኮንትሮል ለማድረግ ስትሞክር ለስራ ሂደትም በነገራችን ላይ ይሄ በጣም ዲሊያንስ ይፈጥራል። የመጀመሪያው ወርክ ኢንቫይሮንመንት ባድ የሆነ ወርክ ኢንቫይሮንመንት ወይም ደግሞ መጥፎ የሆነ የስራ ኢንቫይሮንመንት ይፈጥራል። ይሄ ምንም ጥያቄ የለው። በዋነኝነት ግን ኢኖቬሽንን ይጎዳል። ኢኖቬሽን የፈጠራ ስራን ይጎዳል። እያንዳንዱ ስራ ላይ እያንዳንዱ ታስክ ላይ ለመጓዝ ኢኖቬሽን ይጎዳል። ይሄ ሰዎች የፈጠራ ችሎታቸውን እንዳይጠቀሙ ያደርጋል። ምክንያቱም በእኛ አይምሮ በእኛ ሴታፕ ብቻ እንዲሰሩ ካደረግናቸው ሰዎች ኢኖቬት ለማድረግም ኢንከሬጅ አይደረጉ። ስለዚህ የመጀመሪያው ወርክ ኢንቫይሮንመንት ይጎዳል፣ ኢኖቬሽን ዲስከሬጅ ያደርጋል። በዋነኝነት ኢፌክቲቭነስንም ወይም ኤፊሽንሲ ላይ ጉዳት ያመጣል ማለት ነው። ሰራተኞች አልታመንም ብለው ስለሚያስቡ ስራውን እንደነ የሚሰሩት ሰዎች በሚፈልጉት ብቻ ታርጌት ወይም ደግሞ ሰዎች በሚፈልጉት ፍሬምወርክ ብቻ ይሰሩትና ማክሲማም ኢፈርታቸውን እንዳይጠቀሙ ያደርጋቸዋል። ስለዚህ ማይክሮ ማኔጅመንት የሚባለው በእኔ ኦፒኒየን ሰምሃው ሊሰራ የሚችልበት ኤሪያ ሊኖር ይችላል። ነገር ግን በሞደርን ዓለም ማይክሮ ማኔጅመንት ኢንከሬጀብል አይደለም። እኔ እንደውም ይህን ኮንሲደር የማደርገው የመጀመሪያ ላክ ኦፍ ኮንፊደንስ ሊደርሺፕ ወይም ደግሞ ኃላፊዎች ላክ ኦፍ ኮንፊደንስ፣ ላክ ኦፍ ስኪል፣ ላክ ኦፍ ኖሌጅ እነዚህ የመሳሰሉ ነገሮች ላክ ሲያደርጉ እያንዳንዱ ስራ ኮንትሮል በማድረግ የሆነ ተሰሚነት ወይም ተቀባይነት ያገኙ የሚመስላቸው ሰዎች አሉ። እኔ ፕራክቲካሊ ይሄ አሰራር ወይም ያስተሳሰብ አዋጭ ነው ብዬ አላምንም። አይ ዶንት ላይክ ኢት አት ኦል ማለት ነው። እንደ ኮንሰፕት ግን የማንፈልገው ጥሩ የሆነ የስራ ኤንቫይሮንመንት አይፈጥርም። የፈጠራ ስራን አያበረታታም። በአጠቃላይ ኮመን ጎል የለውም። በነገራችን ኮመን ጎል የሚባለው ምንድን ነው? ሰራተኛው ተግባብቶ በሚሰራበት ሂደት ነው። ኮመን ጎል የጋራ ግብ የሚባል ነገር የለም። በአጠቃላይ በአለቃው ወይም ደግሞ በአንድ ሰው ኮንሰፕት በአንድ ሰው ፍሬምወርክ ብቻ እንዲንቀሳቀስ ስለሚያደርግ ማይክሮ ማኔጅመንት ሮንግ ነው ብዬ አምናለሁ። እንግዲህ ወደ ተሻለ ወይም ደግሞ አሁን ይሄን የምነግራችሁ ኮንሰፕት በነገራችን ላይ ምናልባት ካሮት ኤንድ ስቲክ ቲዮሪ ታውቁ ይሆናል። ኦልሞስት ከዚህ ጋር የተያያዥነት ያለው ነው። የራሱ የሆነ እንትን አለ የተወሰነ ሰምሃው ከዛ ዴቨሎፕ እያደረገ የመጣ ነው። ቲዮሪ ኤክስ እና ቲዮሪ ዋይን ኦልሞስት ተቀራራቢነት ያለው ነገር ነው። ነገር ግን አሁን ዴቨሎፕ እያደረገ አሁን ባለንበት የማኔጅመንት ኮንሰፕት ላይ ግን ማይክሮ ማኔጅመንት የሚባለው ታስክ ነው። ማይክሮ ማኔጅመንት ኢንከሬጅ አይደረግም ቶታሊ። እንግዲህ ዴሊጌሽን አለ። ማይክሮ ማኔጅመንት ቨርሰስ ዴሊጌሽን ብለናል። ዴሊጌሽን ማለት ደግሞ በአንጻሩ የስራ ክፍፍልን በደንብ መስጠት፣ ሰዎችን ኢምፓወር ማድረግ፣ ሰዎች ኢምፓወር አድርጎ በራሳቸው እንዲሰሩ ማድረግ። ምንድነው ፎከስ የምናደርገው? ኮመን ጎላችን ላይ ብቻ። በነገራችን ላይ ማይክሮ ማኔጅመንት ሲስተሙም ያሳስበዋል፣ እያንዳንዱ ታስክም ያሳስበዋል፣ ሂደቱም ያሳስበዋል። ሪዛልት ኦሪየንትድ አይደለም፣ ኮመን ጎልም አይደለም የሚያሳስበው፣ ሂደቱ ነው። ማይክሮ ማኔጅመንት ማለት ሂደቱ ነው የሚያሳስበው። ዴሊጌሽን ግን ሪዛልት ኦሪየንትድ ነው። አቺቭ ማድረግ የምንፈልገው ጎል ምንድን ነው? ግባችን ምንድን ነው? ይሄን ግብ እንደርሳለን አንደርስም የሚለው ነገር ነው የሚያሳስበው። ስለዚህ ኢምፓወርመንት አለ። ኢምፓወርመንት ማለት ሰዎችን ኢንስፓየር ያደርጋል። ወርክ ኢንቫይሮንመንት በጣም ጥሩ የሆነ ኢንቫይሮንመንት የሚፈጥረው ኢምፓወርመንት ነው። ለአንድ ሰው ፓወር ከሰጠ በኋላ እንዲሰራ ማድረግ አለ። ለስሙ የክፍል ኃላፊ አድርገው አንተ እንዲሰራ ካላደረገው ችግሩ የሚሆነው ያንተ ነው። ስለዚህ ኢምፓወር ታደርገው እና የምትፈልገው ነገር ይሆናል። ዲማንድ የምታደርገው ኮመን ጎል አለ። ኮመን ጎል ክሊር የሆነ ኮመን ጎል ካለ ክሊር የሆነ ቪዥን ካለ እዛ ላይ ነው ፎከስ የምታደርገው። ይሄ ሞደርን ማኔጅመንት ነው። ዴሊጌሽን ነው። ፓወር ዴሊጌት ማድረግ አለብህ ማለት ነው። በሌላ መልኩ የስራ ክፍፍል በደንብ መስጠት አለብህ እና ወርክ ኢንቫይሮንመንት
ጥሩ ይፈጥራል። ለምን ሰዎቹ ኢምፓወር ናቸው፣ ትረስትድ የሆነ የታመኑ ሰው ይታያቸዋል፣ የባለቤትነት ስሜት ይሰማቸዋል ማለት ነው። ሌላ ግን ክሬቲቪቲ ወይም ደግሞ የስራ ፈጠራ በጣም ኢንከረጅ ይደረጋል። ዴሊጌሽን ላይ ሰዎች ያላቸውን አቅም ለመጠቀም ይሞክራሉ። ሀሳብ፣ የስራ ፈጠራ ሰው ኢምፓወር ናቸዋ። ስለዚህ እሱ ምንድነው ሶስት ነገሮች በተቃራኒ ወርክ ኢንቫይሮንመንት፣ ምቹ የሆነ ወርክ ኢንቫይሮንመንት ወይም ጥሩ የሆነ ወርክ ኢንቫይሮንመንት፣ ቆንጆ የሆነ ወርክ ፍሎ ይኖራል እዚህ ላይ። ሌላ ሁለተኛ ግን ክሬቲቪቲ፣ የስራ ፈጠራ ሰዎች ማክሲማም ኢፈርታቸውን እንዲጠቀሙ ያደርጋቸዋል። ሲጠቃለል ግን በጣም ኤፊሽንት ያደርጋቸዋል። ኮመን ጎላቸውን አቺቭ እንዲያደርጉ ያደርጋል ማለት ነው። ማይክሮ ማኔጅመንት ማለት ክሊር የሆነ ጎልም የለውም፣ ቪዥንም የለውም፣ ኬፒአይም የለውም። ሜዥር ለማድረግ ኬፒአይ የለውም። ዴሊጌሽን ላይ ግን መጀመሪያውኑ ዴሊጌት ለማድረግ ስኪሉ ያስፈልጋል። ኖሌጅ አለ፣ ኮመን ጎል አለ፣ ክሊር ቪዥን አለ። ስለዚህ አቺቭ ማድረግ የሚፈለገው ነገር አለ። በአጠቃላይ እኔ ይመስላል። እንደው በዚህ አጋጣሚ ግን እንደው ብዙ ጊዜ ስለ ካሮት ኤንድ ስቲክ ቲዮሪ ሲነሳ ብዙ ጊዜ ያው አህያ ነው የምጠቀሰው። ያው አህያ እንደምታውቃት በዓለማችን በጣም እንደ ትራንስፖርቴሽን ከምንጠቀምባቸው አኒማልስ አንዱ አህያ ነች። ዋይ ካሮት ብለን ስንል ብዙ ሰው ዲፋይን ያደረገው ካሮት ኤንድ ስቲክ ቲዮሪ የሚባለው ካሮት ያው ሞቲቬሽናል ተብሎ የሚታሰብ ነው። ለምንድን ነው አሁን ስለ ሞቲቬሽን ማንም ሰው ያውቃል። ካሮት እና አህያ ግንኙነታቸው ምንድን ነው? ካሮት በጣም ለአህያ እጅግ በጣም ነው የሚጠቅመው። ካሮት ካሳያት አልሄድም ስትል የነበረችው አህያ ትከተላለች፣ ካሮትን ለመብላት ማለት ነው። እና ካሮት በፍቅር ነው አህያ የምትወደው። ለዛ ነው ከሞቲቬሽን ጋር እንደተገናኝ። ሞቲቬሽን ማክሲማም ኢፈርታችን እንድንጠቀም ያደርጋል። ሞቲቬሽን ያነሳሳል፣ ፐርፎርማንስን አፕሬዝ ያደርጋል። ሪኮግኒሽን፣ ይሄ ማንኛውም ሂውማን ኔቸር ነው። ማንኛውም ሰው ቢሆን ሞቲቬትድ ካደርግ ነው ሞቲቬትድ ይሆናል። ስለዚህ ሞቲቬሽናል የሚባለው ለዛ ነው። ያው ስቲክ የሚባለው ፔን ነው። ለምሳሌ ማንም ሰው ፔን ሲኖረው ምን ያደርጋል? ይፈራል። ፔን የሚያስፈራው ሰው። ስለዚህ ቅጣት ቢኖረው ፔናልቲ ምናምን ሲኖረው ሰው ስለሚፈራ ቲዎሪዎቹ እነዚህ ናቸው። ያው ሮንግ ቢሆንም እኔም በመሰረቱ ፔናልቲ ይሄ ስቲክ ቲዎሪ የምንለው እንደ ቲዎሪ ተቀምጧል። የግድ የሚሆንበት አጋጣሚ ስላለ ማለት ነው። እንደው በስራው ዓለም ግን የሰዎችን ልጆች በፔናልቲ ማስተካከል ይቻላል ብዬ አላምንም። ለዚህ ነው ማይክሮ ማኔጅመንት አስፈላጊ አይደለም። ዴሊጌሽን ኢዝ ጉድ፣ ሞቲቬሽን ኢዝ ጉድ። አሁን ቲዎሪ ኤክስ እና ቲዎሪ ዋይ ላይ ስናይ ቲዎሪ ኤክስ በፔናልቲ ነው፣ ቲዎሪ ዋይ እንደምታውቁት ሞቲቬሽን ነው። እና ራይት ናው አሁን ላይ ያለው ይሄ ትክክለኛው የማኔጅመንት ባለንበት ጊዜ ሰውን ሞቲቬሽን አድርጎ፣ ሞቲቬሽን ሲባል የተለያየ ነገር የምንጠቀማቸው ነገሮች አሉ። ሪኮግኒሽን፣ ሪዋርድ፣ አክኖሎጅመንት፣ እነዚህ ሁሉ ሞቲቬሽን ናቸው። ኢቭን አንተን እኮ ትረስት አደርግሃለሁ ዩ ሃቭ ዘ ፖቴንሻል ቱ ወርክ ብሎ ሰራተኛ ማነሳሳት ይቻላል። ኢትስ ትሩዝ። ሰራተኛ በቃላትም ማነሳሳት ይቻላል ማለት ነው። ስለዚህ የዛሬ ውይይታችን ይመስላል። ስለተከታተሉኝ አመሰግናለሁ። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ኮመንት በማድረግ አብሮታችን እናሳድግ። እንዲሰራላችሁ የምትፈልጉት ኮንሰፕት ሀሳብ ካለ ኮመንት ላይ ያስቀምጡልኝ። አመሰግናለሁ።